ተጠምቆ ሲጨርስ ግን ወደ ምስራቅ ይዞራል። በቀኝ በኩል ወደ ምስራቅ ይዞራል። ምስራቅ የገነት ምሳሌ ነው። ገነት የምትገኘው በምስራቅ ነው ተብሎ ይታመናል ማለት ነው። እና ከናፍ ለግኒ ኤርትራ ፈርዖን ፊ ሰራዊት ኢሳፍ ዱአ ኩመትቴ ንዴ አፈጩ አምኑ ዲኬኛ ዳብሎስን እትንበርበዴስና አለች። ሀርከሳት ይባኒ ሀርከ ክርስቶስ እትገልጭ ይችላል። ከምዕራብ ወደ ምስራቅ የምንዞርበት ነው ጥምቀት። ዳብሎስን ከደግ ሰይጣን የምንለው ሰይጣንን ክጃለው ቤተክርስቲያን ምኛለው ምስክሬ ድንግል ማርያም ናት እያን ወደ ምስራቅ የምንዞርበት ጥምቀት ነው ማለት ነው። በብሉይ ኪዳን የነበሩት እኒህ ናቸው። በረከኮሞ ፋኬስት ፈኬኛ ጾጳ ካንቶራን ሳንካ ብዙ ናቸው። ነገራችን ላይ አሁን ሰዓቱ ስለማይበቃ እንጂ በብሉይ ኪዳን የነበሩ ምሳሌዎች ብዙ ናቸው ማለት ነው። ሳንሶን ባየዳ አጀጆዳ እግዚአብሔር ከፈቀደም ደግሞ አሁን ትንሽ ደቂቃ ወስደን የምንማረው የህፃናት ጥምቀት የሚለው ነው። ሁለተኛ ርዕሳችን ጩጳ ዳይመኒ አንዘሩ ጩጳ ማለት እንጀራ ጩጳ ዳይመኒ የህፃናት ጥምቀትን እናያለን ማለት ነው። አንዳንድ ሰዎች የህፃናት ጥምቀት ለቅፉና ትክክለኛ ጥምቀትም እንዳልሆነ ሲናገሩ ይሰማል። በተለይ በምዕራባውያን ሰዎች የሆንክን ወይ ደግሞ ክርስቲያኖች የሚሉት የህፃናትን ጥምቀትን አይደግፉም ማለት ነው። ወሬን ሸክቶት ታን ወይ ደግሞ ፕሮቴስታንቶስ ብረቲ ጩጳ ዳይመኒ እንፉረተ